ሊያገለግል ፈራ። የመንፈስ ቅዱስን ልብስነት አለበሰው። የመንፈስ ቅዱስን ኃይል ልብስነት አለበስኩም ማለት ነው። አባቶቻችን ሐዋርያት የመንፈስ ቅዱስን ኃይል ሊያገኙና ሊለብሱ የቻሉት አንድ ስለሆኑ፣ በሃይማኖት አንድ ሆኑ፣ በመልካም ስነ ምግባር አንድ ሆኑ፣ የእግዚአብሔር ሕግ በመጠበቅ ትእዛዝ በመጠበቅ አንድ ሆኑ። ተስፋቸው ሰማያዊ ሆነ፣ ዓላማቸው ሰማያዊ ሆነ። በዚህ ምክንያት መንፈስ ቅዱስ አደረባቸው። ወደ መነሻ እንመልሳቸው። ወደ መነሻ ስንመለስ ምንድነው? ወይወርድ ላይ ነው ወይዓርግ ትቤሁ መንፈስ እግዚአብሔር፣ የእግዚአብሔር መንፈስ ያድርበታል። ይህ እግዚአብሔር መንፈስ ያደረበት ሰው ምን ያገኛል? ጥቅሙ ምንድን ነው? እነዚህ ጥቅሞችን ብቻ ልናገርና ልጨርስ። ጥቅሙ ምንድን ነው? የእግዚአብሔር መንፈስ ሰው ሲያድርበት እንዲላ ዝቅ ብሎ መንፈሰ ጥበብ ያድሮ ጥበብ ያድርበታል። መንፈስ ያድርበት ጥበብ ያድርበታል። ሁለተኛ እውቀት ያድርበታል። ጥበብ ስጋዊ አለ፣ ጥበብ መንፈሳዊ አለ፣ ጥበብ ሰይጣናዊ አለ። ጥበብ ሰይጣናዊ ከሰይጣን ጋር በመነጋገር የሚደረግ በሰይጣን ትምህርት የሚገኝ ነው። ጥበብ ስጋዊ አለ። ጥበብ ስጋዊ፣ ጥበብ መንፈሳዊ አለ። እኒህ ሁለቱ እግዚአብሔር ሲያድር የሚሰጡ ናቸው። ጥበብ ስጋዊ፣ ጥበብ መንፈሳዊ። እግዚአብሔር ሲያድር ያየውን አንድ ሰው የጥበብ ስራ ሲሰራ ሲመለከት አናጢነት ሊሆን ይችላል፣ ሌላም ሊሆን ይችላል። ሲሰራ ሲያይ ያ ጥበብ በአእምሮ ላይ የሚያሰፍርለት ማን ነው? ያን ጥበብ በእይታው ላይ እግዚአብሔር ያሳድርበታል። ያን ሰው አፍጥጦ ይሰራል። ይናውን እዩት። ቤተክርስቲያኑ የመንፈስ ቅዱስ ቤት የእግዚአብሔር ቤት ግን የተሰራው በሰዎቹ ላይ እግዚአብሔር ጥበብ ስጋዊን አሳድሮ ነው። ጥበብ ስጋዊን አሳድሮ ነው የሚያምር ህንፃ የተገነባው። በከተማው ላይ ሲሄዱ አሁን የሚያማምሩ ህንፃዎች ታያላችሁ። እግዚአብሔር በሰዎቹ ላይ ጥበብ ስጋዊን አሳድሮ ነው ሰዎቹ የሰሩ። ጥበብ ስጋዊ አይቶ ያየውን ነገር በአእምሮ እንዲሰራ ያደረገዋል። በአእምሮ የሳለውን ተግባር ላይ ያሳየዋል። ጥበብ መንፈሳዊ አሁንም በመንፈስ ቅዱስ አማካይነት ይገለጽ ነው። ይህ ጥበብ መንፈሳዊ ጥበብ ስራ ማለት እንዳላበዛባችሁ ይቀጥል። ሌላው መንፈስ ኃይል ወምክር፣ የኃይል እና የምክር መንፈስ ያድርበታል ይላል። ማን ሲያድር? መንፈስ ቅዱስ ሲያድር። መንፈስ ቅዱስ ሲያድር እውቀት ያድራል። መንፈስ ቅዱስ ሲያድር ጥበብ ያድራል። ልብ በሉ። ጥበብ፣ እውቀት ምን አይነት እውቀት? አሁን ስጋዊ እውቀት አለ፣ መንፈሳዊ እውቀት አለ። ሁለት አይነት እውቀቶች አሉ። ለምሳሌ ምናምን ደመነፍስ አይምሮ፣ ምዕራብ አይምሮ ይባሉ ማለት ደመነፍስ አይምሮ ለእንስሳት ይሰጡ፣ ምዕራብ አይምሮ ለሰው ልጆችና ለመላእክት ይሰጥ ይገለጽ። ልብ በሉ። ለእንስሳት የደመነፍስ ያህል አይምሮ አላቸው። ምግብ ፈልጎ የመብላት፣ ምግብ ፈልጎ መርጦ የመመገብ ገደል ነው፣ ባህል ነው ወይም የእርስ ነው ነው ብሎ ለይቶ የማወቅ ለእንስሳት እውቀት ተሰጥቷቸዋል። የተማሪ ቤት ሲኖር ደርሶብኝ ነውና ክርስቲያኖች በጻድቁ ስም እንስሳት
ተራራ ወጥተው አቆርቁረው ሲመለከቱ የጠራ ውሃ የለመለመ ሳር ቢያዩ በዚያ ተራራ በማይመች መንገድ ሂደን ያን ውሃ እንንቆት ሳሩንም እንምጣ ይሉ ለመሰረት ለመነስ ሳይሆን አለቻቸውና እንሰበራለን፣ እንሞታለን የሚል እውቀት ስላላቸው ማለት መሰበርን ያውቃሉ፣ መሞትን ያውቃሉ፣ መጎዳትን ያውቃሉ። በሞላው ባህር ላይ ብንሄዳቸው ይሻይሉ ይፈራሉ። ውሃ ሰጥመናል ብለው ያምናሉ፣ ያስባሉ። ውሃ ሰጥመናል ብለው በጣም ጠይቅ በሆነች መንገድ ሂዱ ብንላቸው ይሻይሉ። ለምን? ለመለስ ያህል አይሞላቸዋል። ለመለስ ያህል አይሞላቸው። ልብ በሉ። ይህን ሳይ መዝሙረኛው ዳዊት እንዲህ አለ፣ ሰብእሰ በክቡር ውእቱ። ሰው ክቡር ነበር፣ አዋቂ ነበር፣ ወኮነ ከመ እንስሳ ዘአልቦ ልክ ወተመሰሎሙ። እንደ እንስሳ ሆነ፣ እንስሶችን ወይም ከብቶችን መሰለ ይላል። ለምን? ከብቶቹ እንሰበራለን፣ እንሞታለን፣ እንጎዳለን የሚል እውቀት አላቸው። የሰው ልጅ ግን ኃጢአቱ ስራ እጎዳለሁ አይልም። እጎዳለሁ ብሎ ቢያው ይህ ሰው ከኃጢአት ይከለከላል። ቢሰክር እጎዳለሁ አይልም። የሰከረ ሰው ይጎዳል የሚል እውቀት ይኖረው ይህ ሰው አይሰክርም ነበር። ስለዚህ ከከብቶች አንሳር ሰው ከከብት ያንሳር ሰው ከእንስሳት ወርዷል። እና እውቀት ስንል የአይነት እውቀት የደመነስ እውቀት አለ። ለእንስሳት የሚሰጠው የሚገልጸው እውቀት ማለት ነው። ለምሳሌ ዕለቱን የተወለደች ጎሳ መራብን አወቀች። መራብን እንድታውቅ ያደረጋት እግዚአብሔር እዚያ ምግቧን እንድትፈልግ ያደርጋታል። በላሟ በእናቷ እግር መካከል ገብታ ትፈልጋለች። ይህ እውቀት ይሰጣት ማለት እግዚአብሔር። የደመነስ እውቀት ማለት ምግብ ፈልጎ የማግኘት ያህል እውቀት አላቸው እንስሳት አላቸው። ሌላው ንባባዊ ኑሮ ስንል ከዕለቱን ከተወለደ ሕፃን ጀምሮ እስከ መጨረሻ ያለው እድሜ ክልል ያለው ሰው ሕፃናት ዛሬ ዕለቱን ተወልደው እግዚአብሔር እውቀት ሰጥቷቸዋልና አይናቸው እንዲያሹ የሚያደርግ ነገር የሚያስገድል ነገር ቢመጣ በጥፍራቸው አይደለም አይናቸው ይበላቸው እንዲያሹ ጋበዛቸው ይበላቸው ነው። ስለዚህ ጥፍር አላቸው። በጥፍራቸው አይደለም አይናቸው የሚያሹ። ሌላ ሰውነት ክፋቸውን ሲበላቸው በጥፍራቸው አይናቸውን የሚያሻሽ ነገር ሲመጣ በጥፍራቸው አይደለም። እጃቸውን እንዲህ አድርገው አንሰው በመዳፋቸው አይናቸው የሚያሹ ዋሸሁ። ዕለቱን የተወለደ ሕፃን በእጁ መዳፍ አይኑ ያሻል። አይኑ ሲጠፋ ማለት አሁን ይህን ለሕፃኑ የገለጸለት ማን ነው? እግዚአብሔር። ግን ሰው አሁን ይህን አይነት እውቀት ይጋጣል። ንባባዊ ምሮን ማለት ንባባዊ ምሮን አቶ እነዚያውም ለመለስ ብቻ ነው የቀረችለት። የለመለስ እውቀት ማለት ሰው የቀረው የለመለስ እውቀት ብቻ መጽሐፍ የተጻፈለት ክርስቶስ የሞተለት፣ ክርስቶስ የተሰቀለለት፣ ክርስቶስ የተቀበለለት፣ ክርስቶስ የተነሳለት፣ ክርስቶስ ያደረገለት አሳፍሩ የለመለስ እውቀት ብቻ ቀረለት። ንባባዊ ምሮን አቶ ማለት ለምን አጣ? መንፈስ ቅዱስ ተለየዋ። መንፈስ ቅዱስ ለምን ተለየው? አንድ አይደለም፣ ከወንድሙ ጋር አይደለም። ከወንድሙ ጋር አይደለም። ወንድሙን ጠርቶ ነው የሚንቀሳቀስ። ከትዳር አጋሩ ጋር አንድ አይደለም። ከልጆቹ ጋር አንድ አይደለም። ከጎረቤት ጋር አንድ አይደለም። ተለያይቶ የሚኖር ሰው ተለያይቶ የሚኖር ሰው ደግሞ መንፈስ ቅዱስ ያደረገ የመንፈስ ቅዱስ ቤት መሆን አይችልም። እና ቀጥሎ ምናልባችሁ መንፈሳዊ ይህ ንባባዊ ምሮ ሁለት ከፍያለሁ አይደል? ንባባዊ ምሮ ለመላእክት የሚገለጸው እውቀት እና ለሰው የሚገለጸው እውቀት። ለሰው ከዕለቱ ከተወለደ ሕፃን ጀምሮ እስከ መጨረሻ እድሜ ክልል ያለ ሰው ይሰጥ እውቀት
ከባሴቱ እስከ ሽማግሌው ድረስ የሚሰጥ እውቀት ነው።